ሰላም የተከበራችሁ ውድ አድማጮቻችን እኔ የምላችሁ ነገር እባካችሁ ቂም እንዳትይዙብኝ። ለምን መሰላችሁ? እኔ እዛ አገር ቤት እያለሁ ይሄንማ አመጣላችኋለሁ፣ ይሄን ብርም እልክላችኋለሁ፣ እንዴው ሁሉም ፈልጉትን ነው ማደርግ ያሰባችሁትን ያልኳችሁ ሰዎች ሁሉ ይቅር በሉኝ፣ ይቅርታም አድርጉልኝ እባካችሁ። ምክንያቱም መንገራችሁ እኔ ሳስበው ላቤ እየተንጠባጠበ ነው፣ እንባዬ እየፈሰሰ ነው። መከራዬን እየበላው ስለምሰራ ሐሳቤን ቀይሬያለሁ ለማለት ፈልጌ ነው። ገባችሁ? ሐሳቤን ቀይሬያለሁ። እውነቴን ነው የምላችሁ። እና ውድ ተመልካቾቼ አስተላልፉልኝ፣ ለጓደኞቼም ሆነ ለዘመዶቼ የምላችሁ ነገር እኔ 5 ሳንቲም የምትባል ነገር አልልክም። ሁለተኛ ነገር ደግሞ 5 ነገር አሻንጉሊት አመጣላችኋለሁ፣ ልብስ አመጣላችኋለሁ፣ መነጽር አመጣላችኋለሁ፣ ጫማ አመጣላ ይሄን አንጭል ስትሉኝ ሁሉንም እሺ ያልኳችሁ ሁሉ ይቅርታ አድርጉልኝ። ምክንያቱም እኔ ምንም ነገር አላመጣም፣ ምንም ነገርም አልልክም። ምክንያቱም እዩት ላቤን፣ እዩት ፊቴን፣ ጥቁር በጥቁር ሁኛለሁ፣ ከስያለሁ፣ ጠቁሬያለሁ። ምክንያቱም አይሆንም እና ሁላችሁም ይቅር በሉኝ፣ ይቅርታም አድርጉልኝ። ውድ አድማጮቼ አመሰግናለሁ። ይህንን በሰይፉ ፋንታሁን ሾ አስተላልፉልኝ። ሰይፉ ፋንታሁን ወንድም አለም፣ አጎት አለም፣ አባት አለም ሰይፉ ሾ ወንድሜ፣ ታላቅ ወንድሜ አስተላልፍልኝ። ለሁሉም ሰው ንገርልኝ ሰይፍ እያለም እና እኔ እንዲው ብር የሚባል አልክም። እውነቴን ነው የምላችሁ፣ እውነቴን ነው። አስተላልፉልኝ። በመቅዲም ሾ በአባይ ቲቪም አስተላልፉልኝ። በኢቢኤስም በነፍሱን ይማርና በእናስፋው መሸሻ በነ አረ እንዲው ስማቸው ጠፋኝ። እንዲው እስቲ እንዲው ብዙም አሉ እና እነሱ ያሉበት ሚዲያ በእነሱም አስተላልፉልኝ። እውነቴን ነው። አባታችን ነፍሱን ይማርና እሳቸው እያሉ ጥሩ ነበረ ሚዲያው፣ ሁሉም ነገር ሰላም ነበረ እና ንገሩልኝ፣ አስተላልፉልኝ። እውነቴን ነው። እኔ ሌላ ነገር ቁሳቁስ መንካት ፈልጌ አይደለም። አልነካካም፣ ሚዲያም አልነካካም። ምክንያቱም ስንት የኔ ቢጤዎች የሚረዱበት፣ የሚታገዙበት፣ ብዙ ነገር የሚሰጡበት፣ ራሳቸውን የሚለውጡበት እንትን ቦታ ነውና መጥፎ ነገር መናገር ፈልጌ አይደለም። እኔ ተመልካቾቼ መናገር የፈለኩት አስተላልፉልኝ ነው።